ሁሉም የራሱ ለአንድና ለመጨረሻ ጊዜ ነው የምጠይቅ ታገባኛለህ ወይስ አታገባኝም ማንሽ አንቺ ያላወኩሽም እኮ ማንሽ ታገባኛለህ ወይስ አታገባኝም ኧረ እኔ እንኳን አንቺን ማስተዳደር ቀርቶ የሞተች ዶሮ እንኳን በእጄ የለችኝም እኮ እንዴት ነው ማስተዳደርሽ እንዴት ነው ማኖርሽ አይመለከተኝም እኔ ማግባት ብቻ ነው የምፈልገው እሺ ቀለበት እንኳን አልያዝኩም አይመለከተኝም አባ አይሰማም እንዴ እሺ አሁን ላግባኝ አዎ አግባኝ እሱን ብቻ ነው የምፈልገው ይሄው እሺ ሲጀመር ቤት ከሌለ ባናተ ተከተል አይደለም ለኔ ለራስም አጠቅም አንተ እሺ ነይና ይኸው ትከኛ መግዛት ፍላጎት ስላለ ለዘላለም ነው በነገራችን ላይ አንድ ነገር ሳልነግርሽ ምን አሁን ለምሳሌ 8% ብቻ ከፍለን ከዲኤምሲ ሪል ስቴት ቤት ብንገዛ ገዛልን ነው እናምረ የሚባል ኧረ የአባታችን ማሳ በነፃ ወረስን ነው እንጂ ዲኤምሲ ሪል ስቴት አዎ ዲኤምሲ ሪል ስቴት ታቦ ስቴት ነው የሚገኘው በመሃል አዲስ አበባ በኮሪደር ልማት ያሸበረቀችና እየተዋበች በምትገኘው በነቡ መብራት በነገራችን ላይ ሊፍት አለው ግን ወይኔ ሴትዮ አፈላች በአንድ ህንጻ ላይ 5 ሊፍት አለ ሁለት የተለያዩ ባካፕ ጀነሬተሮች አላቸው እንዴ አንዱ የቤትና አንዱ የሊፍት ይሄ ሁሉ ነገር የተሟላበትን ቤት 8% ብቻ ቅድመ ክፍያ ከፍለሽ ነው የምትወስደው ስማ ደግሞ ሁለቱ ፍራንቾች እኮ ፌል አድርገዋል አራቴ እውነት ኧረ ምን ችግር አለው ታዲያ እንደዛ ከሆነ ችግር የለውም ልትሰጠኝ ነው እንዴት አሰተሽም ላንቺ ጌታን ሰጥሻለሁ ያው ነገ ጠዋት ቄራ አንዲት የምትታረድ ላም ቆማለች እና ምን ታርጋት እና ቄራ አብረን እንሄዳለን ከዛ በኋላ ለበለጠ መረጃ ካፕሽን ላይ ስልክ ቁጥር አለላችሁ